ማለት እፈልጋለሁ። በዛሬ ቪዲዮ የምናየው እንዴት ነው ሆስት ሆነን ታስኮችን የምንሰራ የሆስት ታስኮች ምንድን ናቸው የሚለውን እናያለን ማለት ነው። በመጀመሪያ ክፍል አጠቃላይ ስለ ፕላትፎርሙ ስለ ድሪም ፓርቲ አይተናል። ከአፑን ከማውረድ እስከ ዊዝድሮው አደራረግ አይተናል። ክፍል 2 ላይ አካውንት እንዴት እንደምንከፍትና እንደምንመዘገብ አይተናል። በክፍል 3 ሆስት ሆነን እንዴት እንደምንመዘገብ አይተናል። በክፍል 4 ደግሞ አካውንታችንን እንዴት ቬሪፋይ እንደምናደርግ እና አሻራ እንዴት እንደምንሰጥ በደንብ አይተናል ማለት ነው። በዛሬው ቪዲዮ ደግሞ እንዴት ታስኮችን እንሰራለን፣ ታስኮቹ ምንድን ናቸው፣ ለመጀመሪያ 7 ቀናት የሚሰጡት ሪዋርዶች ስንት ናቸው፣ ከ7 ቀን በኋላ አንድ ሆስት ምንድነው የሚሰራው የሚለውን እናያለን ማለት ነው። አንድ መጠንቀቅ ያለብን ነገር እዚህ ፕላትፎርም ላይ ሆስት ሆነን ከተመዘገብን ማለት ነው ከዛን ቀን ጀምሮ ዌልካማችን መቁጠር ይጀምራል ማለት ነው። የ7 ቀኑ ዌልካም መቁጠር ይጀምራል ማለት ነው። አሻራ ባንሰጥ ራሱ ኤጀንት ስር እንደገባን ዌልካማችን እየቆጠረ ነው ማለት ነው። ምንድነው ልዩነቱ? ቬሪፋይ ማድረጉ የሚጠቅመን የሰራነውን ክሌም ለማድረግ ቬሪፋይ ማድረግ አለብን የግድ ማለት ነው። ግን ሆስት ሆነን እንደተመዘገብን ከተመዘገብንበት ቀን ጀምሮ ዌልካማችን እየቆጠረ ይሄዳል ማለት ነው። ስለዚህ አንዳንድ ሰው ሆስት ሆኖ ተመዝግቦ ቆይቶ ይመጣል ዌልካሙ ካለቀ በኋላ 7 ቀኑ ካለቀ በኋላ ማለት ነው። ስለዚህ እንደዛ ማድረግ የለባችሁም ማለት ነው። የአፑ ቀን የሚቀየረው ወይም ታስክ ሪሴት የሚሆነው ከሌሊቱ 6 ሰዓት ነው። እንደሌላው ፕላትፎርም 1 ሰዓት ላይ አይደለም። እሱንም እንድታውቁ ፈልጋለሁ ማለት ነው። ስለዚህ ታስካችንን ለማየት ሆስት ታስክ የሚል አለ። ሆስት ታስክ የሚለውን እንደምታዩት ሆስት ታስክ የሚል አለ። እሱን ትጫናላችሁ ማለት ነው። እሱን ስትጫኑ ምንድነው የሆስት ታስክ የሚለውን እናያለን ማለት ነው። አንድ ሰው ወደ ድሪም ፓርቲ መጥቶ ከተመዘገበ የመጀመሪያ 7 ቀን 1 ሰዓት ማይክ ላይ ሲቀመጥ ማለት ነው፣ ፓርቲ ሲቀመጥ የራሱ ቤት ሊሆን ይችላል፣ ሰው ቤት ወንበር ላይ ሲቀመጥ 40,000 ዳይመንድ ይሰጠዋል ማለት ነው። ተጨማሪ 1 ሰዓት ሲቀመጥ 40,000 80,000 ዳይመንድ ይሰጠዋል ማለት ነው። ይሄ አፕዴት ሆኖ ነው ማለት ነው። በፊት 25,000 ነበር የሚሰጠው፣ 50,000 ነበር በ2 ሰዓት የምታገኙት ማለት ነው። አሁን ፕላትፎርሙ አፕዴት አድርጎ ነው 80,000 በ2 ሰዓት የምታገኙት ማለት ነው። ስለዚህ አንድ ሰው ወደዚህ ፕላትፎርም ሲመጣ የመጀመሪያ 7 ቀን $5.6 መስራት ይችላል ማለት ነው። እንደ ዌልካም ቦነስ ማለት ነው፣ ያለምንም ታርጌት ማለት ነው። ከ7 ቀን በኋላ 2 ሰዓት የምትሰሩት ወደ 1 ሰዓት ይቀንስና 1 ሰዓት ስትሰሩ 6,000 ዳይመንድ ነው የምታገኙት ማለት ነው። ነገር ግን ሌቭል አፕ ማድረግ ትችላላችሁ። ሌቭል አፕ አድርጋችሁ ጊፍት ለራሳችሁ በመስጠት ማለት ነው። በሰዓት የምታገኙትን ለምሳሌ 500,000 ኤክስቼንጅ ብታገኙ ወይንም ጊፍት ብታገኙ 24,000 ዳይመንድ ይሰጣቸዋል ማለት ነው። 22,000 ዳይመንድ ይሰጣቸዋል በቀን 3 ሰዓት ስትሰሩ ማለት ነው። እንደዛ ሌቭል አፕ ሩሉንም እናያለን ማለት ነው። ሌቭል አፕ ሩል ለማየት እዚህ ፕላትፎርም ላይ ማለት ነው ማርክ ታይሙ እንዲቆጥርላችሁ ቢያንስ 15 ደቂቃ መቀመጥ ይጠበቅባቸዋል ማለት ነው። ኮንቲኒየስሊ 15 ደቂቃ መቀመጥ አለባችሁ ማለት ነው። 15 minutes continuously on mic will be counted to be effective time ነው። 15 ደቂቃ 14 ደቂቃ ተቀምጣችሁ ብትወጡ አይቆጥርላችሁም ማለት ነው። እንደገና ተጨማሪ መቀመጥ አለባችሁ ማለት ነው። ስለዚህ እዚህ ፕላትፎርም ላይ ማይክ ታይማችሁን ቢያንስ 15 ደቂቃ መሙላት አለበት እንትን እንዲሆን ማለት ነው። ኢፌክቲቭ ታይም ለማለት 15 ደቂቃ መቀመጥ አለባችሁ ማለት ነው። ለምሳሌ አንድ ቤት 14 ደቂቃ ተቀምጣችሁ ብትወጡ እንደገና ከአንድ ነው የምትጀምሩት ማለት ነው፣ ሌላ ቦታ ብትሰሩ ማለት ነው። ስለዚህ ሩሉን አሁን ብናይ ማለት ነው፣ ሩሉን ብናይ ለመጀመሪያ 7 ቀን ቅድም እንዳልኳችሁ ማለት ነው አንድ ሆስት ወደዚህ ፕላትፎርም ተመዝግቦ ሲመጣ ለመጀመሪያ 7 ቀን በሰዓት 40,000 ዳይመንድ ይሰጠዋል ማለት ነው። በቀን 2 ሰዓት ነው የሚሰራው፣ 80,000 ይሰራል ማለት ነው። 80,000 ዳይመንድ ነው፣ $0.8 ማለት ነው። ከ7 ቀን በኋላ ደግሞ እንደምታዩት እዚህ ጋር
እዚህ ጋር 40,000 በሰዓት ነው። በ2 ሰዓት 80,000 0.8 ማለት ነው። ከ7 ቀን በኋላ ደግሞ 1 ሰዓት ነው የሚሆነው። 2 ሰዓት የነበረው ወደ 1 ሰዓት ነው የሚቀንሰው። በሰዓት 6,000 ዳይመንድ ነው የሚሰጣችሁ ማለት ነው። 0.06 ዶላር ይሰጣችኋል ማለት ነው። ነገር ግን ሌቭል አፕ አድርጋችሁ መስራት ትችላላችሁ ማለት ነው። ለምሳሌ እስከ 40 ዶላር መስራት ይቻላል እዚህ ፕላትፎርም ላይ ማለት ነው። ሌቭል አፕ በማድረግ ማለት ነው። 500,000 ኬ ጊፍት ብናገኝ በሰዓት 8,000 ነው የሚሰጠን። 3 ሰዓት ነው የምንሰራው። 24,000 ዳይመንድ በቀን መስራት እንችላለን። 0.24 ዶላር ማለት ነው። 500 ሚሊዮን ጊፍት ብናገኝ ወይም ኤክስቼንጅ ብናደርግ በቀን 4 ሰዓት ነው የምንሰራ 40 ዶላር መስራት እንችላለን ማለት ነው። ስለዚህ ሌቭል አፕ አድርገን መስራት እንችላለን ማለት ነው። ይሄን ይመስላል የእንትኑ ማለት ነው። ሶ ከ6 ቀን በኋላ እንዳልኳችሁ ከ7 ቀን በኋላ እንዳልኳችሁ 6,000 ነው የሚሰጠን። ማይክ ላይ 1 ሰዓት ነው የሚሆነው። 2 ሰዓት የነበረው 1 ሰዓት ነው የሚሆነው። ሆስት ታስኩ ይሄንን ይመስላል። ሌላኛው ደግሞ ዴይሊ ታስክ አለ። ከሆስት ታስክ ውጪ ዴይሊ ታስክ አለ። ዴይሊ ታስክ ምንድን ነው የምንሰራው የሚለውን እናያለን ማለት ነው። ዴይሊ ታስክ የሚለውን አንዴ ክሊክ ብናደርግ የመጀመሪያ ፖስት ዋን ሞመንት ማለት ነው። ከፕላትፎርሙ ጋር የተገናኘ ነገር ፖስት ብናደርግ ምንድነው የሚሰጠን? 1,000 ኮይን ይሰጠናል ማለት ነው። 1,000 ኮይን ነው የሚሰጠን። ሌላኛው ደግሞ ያለምንም ኮይን የምንሰራው ስራ እዚህ ላይ ማለት ነው። ያለምንም ኮይን እዚህ ፕላትፎርም ላይ የምንሰራው ለምሳሌ አንድ ሩም ሼር ብናደርግ ማለት ነው። የሆነ ሩም ገብተን ያን ሩም ሼር ብናደርግ ለጓደኞቻችን በሶሻል ሚዲያ ሼር ብናደርግ 100 ኮይን ይሰጠናል ማለት ነው። ሌላኛው ደግሞ ምንድነው? ሌላኛው ሴንድ ሜሴጅ ኢን 10 ዲፍረንት ሩምስ ለምሳሌ 10 ቤቶች ገብተን ኮሜንት ላይ ሃይ ሃይ ብንል 100 ኮይን ይሰጠናል ማለት ነው። በጠቅላላው 300 ኮይን ማግኘት እንችላለን ማለት ነው። ምንም ኢንቨስት ሳናደርግ ምንም ኮይን ሳንገዛ ማለት ነው። ጌሞችም አሉ። ጌሞችንም ስንጫወት የሚሰጠን ሪዋርድ አለ ማለት ነው። ስለዚህ የሆስት ታስኮቹ ይሄንን ይመስላሉ በአጭሩ። እንደገና ሪቫይዝ ለማድረግ አንድ ሆስት ወደዚህ ፕላትፎርም ሲመጣ ለመጀመሪያ 7 ቀን በሰዓት 40,000 ዳይመንድ ያገኛል። ተጨማሪ 1 ሰዓት ሲቀመጥ 40,000 80,000 ዳይመንድ ነው የሚያገኘው። 0.8 ዶላር ማለት ነው። አዲስ ሆስት ማለት ነው። ከ7 ቀን በኋላ ደግሞ 6,000 ዳይመንድ ነው የሚሰጠን ማለት ነው። 0.06 ዶላር ማለት ነው የሚሰጠን 1 ሰዓት ስንቀመጥ ማለት ነው። ስለዚህ የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ደግሞ እንዴት የራሳችንን ሩም ክሬት አድርገን ታስካችንን እንዴት እንደምንሰራ አሳያችኋለሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ፣ እመልሳለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ቻው።